GMS ከምድብ ሳያልፉ የቀሩት እንግዲህ ከአፋን ኦሮሞ እንግዲህ ሳሚ ተከላካዩን መጥራት እንችላለን። በጣም ክሎትና ታዳጊ ተጫዋች ነው። እንደዚሁም በጤና በኩል እንግዲህ ከምድብ ማለፍ ባይችሉም እንኳን 10 ቁጥራቸው አብዲ እንግዲህ በጣም አሪፍ የሆነ ክሎቱን እያሳየን ይገኝ ነበር። ሜሲ አድናቂ ነኝ። ዳጊን የዕለት ዕለት ኑሮ ውስጥ ምን ሞቲቬት አድርገዋል? ምን ያነሳሳዋል? በትምህርቱም ይሁን በእግር ኳስ ዓለም ውስጥም ጠንካራ እንዲሆን እንዲበረታ የሚያደርገው ነገር ምንድን ነው? ውድ የጎልደን ሚዲያ ሰርቪስ ተከታታዮችና ቤተሰቦች ዛሬ በድሬዳዋ ዩኒቨርሲቲ ስቴዲየም ውስጥ በመገኘት በድሬዳዋ ዩኒቨርሲቲ እየተካሄደ ያለውን የ2016 ጂሲ ካፕ በቀጥታ የምናደርሳችሁ ይሆናል። ይህንን ፕሮግራም ያዘጋጀነው ከኮቴ ስቱዲዮ ጋር በመተባበር ነው። ጎልደን ሚዲያ ሰርቪስን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ለፍጻሜ ጨዋታ የደረሱት ባንኪንግ እና ፐብሊክ አድሚኒስትሬሽን እንዲሁም ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ናቸው። ፕሮግራሙን በማስመልከት ከኮሚቴዎቹ ጋር ከተጫዋቾቹና እንዲሁም ከአሰልጣኞች ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ስሜ ኤልያስ ጌታቸው ይባላል። ኤሌክትሪካል እንደ ኮምፒውተር ኢንጂነሪንግ ኮች ሆኜ ነው እዚህ ያለው። አመሰግናለሁ። ኤሌክትሪካል እንደ ኮምፒውተር ኢንጂነሪንግ ቲም በጣም ጠንካራ ቲም ነውና ብዙ ጎበዝ የሆኑ ተጫዋቾችና ቲሞችን አሸንፎ ነው ለዚህ ያበቃውና ምን ተሰማ ለዚህ በመብቃታችሁ? እዚህ ጋር በመድረሳችን በጣም ደስታ ይሰማኛል። ጅማሬያችን ብዙም ይሄና ለተጠበቀ ቢሆንም አሁን ወደ 26 ቲም የሚባሉትን ቡድኖች አልፈን ዲፓርትመንቶች አልፈን እዚህ ጋር ደርሰናል። በሱ ደግሞ በጣም ደስታ ይሰማኛል። እጅግ አመሰግናለሁ። እስካሁን ስትጫወቱ የነበረው አንተም ቲምህን መርተህ ስታጫወት በነበረው ጨዋታ ሂደት ውስጥ በጣም ጠንከር ያለ ፍልማ አካሄደናል የምትለው ከየትኛው ቲም ጋር ነው? እስካሁን ባደረግነው ጨዋታ ውስጥ በጣም ቻሌንጅ ያደረጉን ቲም ቢኖር እና ለእኛ ደግሞ እዚህ ቦታ የመድረሳችን ዋና ቀስቃሽ ወይ ደግሞ እልውስ ያስገቡን ቲሞች ቢኖሩ የሳይኮሎጂ ዲፓርትመንት ቲም ነበሩ። የዛን ጊዜ ትንሽ የእነሱን ሁኔታ በማየት የእኛ ቲሞች ትንሽ የተስፋ መቁረጥ ስሜት ነበረባቸው እና በዛም ትንሽ ያለ መግባባት ተፈጥሮ በእሊ ነበር ሜዳ የገቡት። በዛ እሊ ግን ተጫውተን አሸንፈን ዋና ስሜታችን የግቡ መድረስ የመጣው የነሱ ጨዋታ ላይ ነው እና ቻሌንጅ ያደረጉን ቲሞች ቢኖሩ የሳይኮሎጂ ዲፓርትመንት ናቸው ማለት ነው። አመሰግናለሁ። ኤሌክትሪካል እና ኮምፒውተር ኢንጂነሪንግ በጨዋታ ውስጥ ከማጥቃት ይልቅ መከላከል ላይ ነው ያተኮሩት ትባላላችሁና እስኪ ለምንድን ነው እንደዛ ሊሆን የቻለው? ወይስ የሚባለው ነገር እውነት ነው? እሱ ነገር እውነት ነው። ምክንያቱም እኛ በብዛት ስትራይከር ወይ ደግሞ አጥቂ ብዙም ስለሌለ ወደ መከላከል ነው የመጣ ነው። እሱ ደግሞ ያደረግንበት ምክንያት አንድ በረኛም አለን። መጨረሻ ላይ ፔናልቲ ነው የሚሰጠው ጥሎ ማለፍ ላይ እንደሚታቁት ጎል ማግባት ባንችልም ስትራይከር ባይኖረንም መጨረሻ ላይ በአጥቂዎች በዲፌንስ ሙሉ የሚገባብንን ጎል ተከላክለን እኩል አቻ ከወጣም በኋላ ወደ ፔናልቲ ቢንገባ ራሱ የኛ ቻንስ ይሆናል በሚለው በዛ ታክቲክ ነው ነው። በእሱ ደግሞ የመጣበት ምክንያት ዋናው በስትራይከር እጥረት ምክንያት ነው ማለት ነው። እሺ የዛሬውን ጨዋታ እንግዲህ ያላችሁት ከፓዳም ጋር ነውና ፓዳም ጠንካራ ቲም ነው እንደምታውቀው፣ የእናንተም ጠንካራ ቲም ነውና ምን እንጠብቅ እስቲ ከዛሬው ጨዋታ? ሁላችሁም እንደምታውቁት ፓዳም እና ባንኪንግ ቲም በጣም ፈታኝና ቻሌንጅ የሚያደርጉን ቲሞች ብለን እስካሁን ከተጫወትናቸው ቲሞች ጋር ከነሱ የምንጠብቀው በጣም ቻሌንጅ ያደርጉናል ብለን የምንጠብቃቸው ቲሞች ናቸው እና ቢሆንም ቻሌንጅ ሜዳ ስንገባ ዋናው ዋንጫ ለማንሳት ስለሆነ እሱን ቻሌንጅ እንደምንም አልፈን ግባችንን እንድንደርስ ተስፋ አድርገን ፎርሜሽናችንን አስተካክለን በዛ ነው አሁን እዚህ ጋር ያለነው እና ውጤቱን ደግሞ አብረን መጨረሻ ላይ የምናየው ይሆናል ማለት ነው። ዋንጫ ታነሳላችሁ ባለሙሉ ተስፋ ናችሁ ብለን ነው የገባ ነው። ዋና ቲም ሜዳ የሚገባበት ምክንያት ዋንጫ ለማንሳት ነው እንጂ እንሸነፋለን በሚሉ አይደለም ሜዳ የሚገባው እና እኛም ያለንበት አቋም አሁን እሱ ነው። መጨረሻ ውጤቱን ደግሞ አብረን የምናየው። አመሰግናለሁ። እኔ
ጥያቄዎችን ጨርሻለሁ። በመጨረሻም የምትለው ነገር ካለ ወይ ደግሞ የምታስተላልፈው መልእክት ካለ? እሺ አመሰግናለሁ። አሁን እዚህ ያለነው ተማሪዎች እንደ ድሬዳዋ ዩኒቨርሲቲ ተማሪዎች ሁሉም አንድ ላይ ነው የምኖረው እና ይሄ ጨዋታ ደግሞ ለላይፍ ብለን የምንጫወተው ጨዋታ ነው። አሁን ባለው ጨዋታ በመጨረሻ ደግሞ የደረሰን አዮቲና ሶሻል በሚለው ስለሆነ አንደኛው ቢያሸንፍም አንደኛው ቢወድቅም ሁላችንም አንድ ሆነን የአንዱን ደስታ አብረን አክብረን የሌላኛውን ደግሞ እንደዚሁ አበረታተን አብረን ጊዜ የምናሳለፍ ይሁን እላለሁ። በጣም አመሰግናለሁ። ጎልደን ሚዲያ ሰርቪስ እና ኦኮቴ ስቱዲዮ መልካም እድል ሁሉ እንመኝላችኋለን። አመሰግናለሁ ስለነበረን ቆይታ። እኔም አመሰግናለሁ። እሺ ስሜ ዚዳን ጫሉ ይባላል። የመሀል ተጫዋች ነኝ። የፓድም የመሀል ተጫዋች ነኝ። አመሰግናለሁ። የዛሬውን ጨዋታ ብዙ ደጋፊዎች በተገኙበት በድሬዳዋ ዩኒቨርሲቲ ስቴዲየም ውስጥ ጨዋታ ሊካሄድ ነውና እናንተም መጀመሪያ እንደገለጽኩኝ ከብዙ ፊልማ በኋላ ነው ለዚህ የበቃችሁትና ምን ተሰማ እስኪ ለዛሬ በመብቃታችሁ? በጣም ደስታ ነው የተሰማኝ። ምክንያቱም መጀመሪያም ጠብቀን ነበር፣ በትክክል ትሬኒንግ እየሰራ ነበር። ቲማችን አንድነቱ በጣም ጠንካራ ነበር። ከሂደት ተጠናክሮ ነው እዚህ የደረስነውና በጣም ደስ ብሎኛል። እሺ አመሰግናለሁ። የፊት ለፊት ተጫዋች የሆነው ዶል ተጎድቶ በመሃል ወጥቶ ነበርና ዶል ደግሞ በጣም ጎበዝ ተጫዋች የሚባልለት ነው ከእናንተ ቲም ውስጥና እስኪ የነበረው ነገር እንዴት ነው? ዶልስ አገግሞ ዛሬ ወደ ሜዳ ይገባል? አዎ ወደ ሜዳ ይመለሳል። አገግሟል ብለን ተስፋ እናደርጋለን። ሜዳ ውስጥ እናየዋለን። የዛሬውን ጨዋታ እንዴት ነው የሚገልጸው? ምን እንጠብቅ? ዛሬ እንግዲህ ዋንጫ ነው የሚጠበቀው። ስንጀምር ዋንጫ ነው ያለምነው። ዋንጫ ላይ ደርሰናል። ዋንጫ መድረስ አሁን እቅዳችን ዋንጫ መብላት ስለሆነ በልተን እንገናኛለን። እኔ ጥያቄዎችን ጨርሻለሁ። በመጨረሻ የምትለው ነገር ካለ ወይም የምታስተላልፈው መልእክት ካለ? በመጨረሻም ደጋፊዎችን ማመስገን እፈልጋለሁ። በጠራራ ፀሐይ ሳይሉ ጠዋት፣ ከሰዓት በሁሉም እኛ በምንጫወትበት ሰዓት ሁሉ ጊዜ ስታዲየም ሙሉ ነውና ምስጋና ለነሱ ይገባቸዋል። ዋንጫው ለነሱ ይገባቸዋልና ዛሬ ዋንጫውን ከበላን ስጦታው ለነሱ ይሆናል ማለት ነው። አመሰግናለሁ። አየ ፈቃደኛ ሆነ እዚህ ስለተገኘ እጅግ በጣም እናመሰግናለን። እስኪ ስምህን? አብርሃም ይባላል። ከዲፓርትመንት ኦፍ ፐብሊክ አድሚኒስትሬሽን የመጣ። ኦኬ። የፓዳም ደጋፊ ነክ? ደጋፊ ዲፓርትመንቱ አባል ነው። አመሰግናለሁ። እስኪ እንዴት ነበር ፓዳም እንግዲህ ከተፋላሚዎቹ ጋር ጠንከር ያለ ጨዋታ አድርጎ በጥሩ ብቃትና አቋም ላይ የነበረ ቲም ነውና ዛሬ ለፍጻሜ ጨዋታ ደርሷል። ምን ተሰማ ዛሬ በመድረሳችሁ? በእውነቱ በጣም ደስ የሚል ስሜት ነው። ያው ማለት በጣም ታግሎ ነው እዚህ የደረሰው። እንደምታውቁት የሶሻል ብቸኛው ተወካይ ነው። በጣም ከሚባለው በላይ ትሬኒንግ አድርጎ በጣም ከሚባለው በላይ ራሱን አጠናክሮ የመጣ ቲም ነው። አሁንም ደግሞ ዋንጫው ይገባዋል ብዬ አምናለሁ። እናሸንፋለን። እስኪ በጣም የምተማመንበት ተጫዋቾች አንተ ከምትደግፈው ቲም ከፓዳም እነማን ናቸው? ምን ያህል ተጫዋች በጣም የምትተማመንባቸው የምታደንቃቸው ሁለት ተጫዋቾች ብንነግር? ያብስራና ይሄን ያብስራና ይሄን። አመሰግናለሁ። የዛሬውን ጨዋታ እስካሁን ከግማሽ እረፍት ወጥቶ ነው የተመለሱትና 0-0 ነው። እስኪ ካሁን በኋላ ምን ይፈጠራል ብለህ ታስባለህ? ይመስለኛል የምናገባ ይመስለኛል። ያው ከረፍት በፊትም ተጨነን እየተጫወትን ነው። እንደምታዩት ነው። አሁንም እያጠቃን ነው። እናገባለን። እሺ በመጨረሻ የምታስተላልፈው መልእክት ካለ? ያው እንደምትመለከቱት እግር ኳስ ስፖርታዊ ጨዋነት የታየበት ውድድር እያየን ነው። አሁንም ዋንጫውን እናሸንፋለን። ድል ለፐብሊክ አድሚኒስትሬሽን። ጎልደን ሚዲያ ሰርቪስ እና ኦኮቴ ስቱዲዮ በመተባበር አብረን ይህን ፕሮግራም ያዘጋጀ ነው። መልካም እድል ሁሉ እንመኝላችኋለን ለምትደግፉት። አመሰግናለሁ። ስሜ ተማሪ ዳግም ደጉ እባላለሁ። የድሬዳዋ ዩኒቨርሲቲ የሎጂስቲክስ እና አቅርቦት ትምህርት ክፍል ተመራቂ ተማሪ ነኝ። አመሰግናለሁ ዳጊ። በድሬዳዋ ዩኒቨርሲቲ እየተካሄደ ያለው የጂሲ ካፕ ላይ ሎጂስቲክ ውስጥ አስደማሚ ብቃት በጣም ብዙዎቹ ሊያደንቁበት የቻሉት ጥበብ ስታሳይ ነበርና እስኪ የአድናቆት ጉዳይ እንዴት አየው? ያው ኳስ ወቅታዊ አቋም ነው። ምናልባት እኔ ውስጥ ሆኜ የኔን ችሎታ ላየው ይችላል፣ ግን ያው ህዝብ ነው። ስለአንተ ደግሞ ህዝብ ሲያወራ ይሻላል። ማለትም እኔ እንደዚህ ነኝ ብዬ ማውራት ስለሚከብደኝ ነው። ማለትም የሰማችሁት ነገር እናንተ አንጻራዊ አድርጋችሁ ማየት ትችላላችሁ። እኔ እንደዚህ ነኝ ብዬ ከማወራ እናንተ ጋር ይሻላል ብዬ
አመሰግናለሁ። የዘንድሮን ጂሲ ካፕ እንዴት አየው? የዘንድሮ ጂሲ ካፕ አቀራረቡም ፉክክሩም ምናምን ደስ ይላል። ምክንያቱም ሶሻል ቢያንስ 4-5 ዲፓርትመንት ለዋንጫ ተቀምጦ ነበርና ደስ የሚል ፉክክር ነበረው። አሁንም ያየን ያለነው ጌም ይህ ምስክር ነው። ሶሻል ከአይኦቲ ደስ የሚል ጌም ነው። ዳጊ እንግዲህ እንደምታወቀው የድሬዳዋ ከነማ ተጫዋች ነው። ለዚህ ያበቃ ምንድነው? ምናልባት ለሌሎችም ትምህርት ስለመሆን ስለምችል ለዚህ ስኬት ያበቃክ ምንድነው? በመጀመሪያ ደረጃ ለዚህ እንድበቃ የኔ ጥረት ሳይሆን የእግዚአብሔር ፍላጎት ነው። እግዚአብሔር ይህን ጊዜ ስለመረጠልኝ ነው እና ከዛ መቀጠል ደግሞ የገንዳ አብዲቦሩ ኮች ቲም አባሉ በቃ እንዳለ ገንዳ አብዲቦሩ ለእኔ ተጽዕኖ አድርጓል። ማለትም እዚህ እንድበቃ ትልቅ ደረጃ አስተዋጽኦ ያበረከቱልኝ ገንዳ አብዲቦሮች ነውና በዚህ አጋጣሚ አሰልጣኝ ባረዲን አብደላይ በጣም ላመሰግነው እፈልጋለሁ። ምክንያቱም ከጎኔ ሆኖ እዚህ ግቢ እንደመጣው እሱ ነው ትሬኒንግ ያስጀመረኝና ለዚህ እንድበቃ ትልቁን ሚና የተጫወተው ከኔም በላይ ባረዲን አብደላይ ነውና በጣም ከልቤ አመሰግናለሁ። እና እዚህ ግቢ ውስጥ በጣም ብዙ ልጆች ታለንት ያላቸው ልጆች አሉ። እኬሌ ብሎ ከመጥራት የዩኒቨርሲቲ ተማሪ በጣም አቅም አለው። ለምሳሌ ሲቪል አወከር፣ ሙራድ፣ እኛ ክላስ ገነ ካሊፍ አሁን እዚህ የምናያቸውም ልጆች በጣም ተጽዕኖ መፍጠር ለሀገር መስረፍ የሚችሉ ልጆች አሉና ከታገዙ ከኔ በላይ እኔ ምንም ነኝ ከኔ በላይ የተሻለ ቦታ መድረስ የሚችሉ ልጆች አሉ። አመሰግናለሁ ዳጊ። እስቲ ማን ነው ሮል ሞዴል የሆነች? ብዙ ጊዜ እንደዚህ ነገሮች ሲሳኩልን ሞቲቬት የሚያደርገን ነገር አለ። ሮል ሞዴል የሚሆኑልን ምሳሌ የሚሆኑልን ሰዎች አሉና የማድረግ ናቂ ነክ የሜሲ አድናቂ ነው። ብዙ ጊዜ ካያችሁ ሴሌብሬሽን ማድረገው የሜሲ ነው። ሜሲ ኳስ ይችላል ማለትም እኔ ኳስ እንደወድ ያደረገኝ ይበልጥ ሜሲ ነውና ሜሲን እያየሁ ነው ያደግኩት። ምናልባት ተፈጥሮ ነው ምናምን ቢሉ ይችላል፣ ግን ምናልባት ዛሬ የደረስክበት አስተዋጽኦ አለው ብለህ ታስባለህ? አዎ አስባለሁ። ምክንያቱም እሱ ከኳስ ጋር የሚያደርጋቸው እንቅስቃሴዎች ከውጭ ያለ ሰውንም ያዝናና ነው እና እኔ ለዚህ እንድደርስ ያደረገኝ አንደኛው የእሱን አሪያ መከተሌ የእሱን የኳስ መውደድ ነው እዚህ እንድበቃ ያደረገኝና ሜሲን አለማድረግ አይቻልም። በጣም አመሰግናለሁ ዳጊ። ጥሩ ቆይታ ነው አብረን እያደረግን ያለ ነው። እስኪ ትምህርትና ያለህን ተስጦህን የምትፈልገውን ራእይን ትምህርትና እግር ኳስን ጎን ለጎን አካሄደ በሁለቱም እንግዲህ በትምህርትም ዘንድሮ ተመራቂ ተማሪ ነክ፣ በኳስም ደግሞ ኦልሞስት ሳክቶልሃል የድሬዳዋ ከተማ ክለብ ተጫዋች ነክና ሁለቱን እንዴት ነው አንድ ላይ ልታካሄድ የቻልከው? እዚህ ግቢ በጣም ዋጋ የሚያስከፍል ጊዜ ነው ያሳለፍኩት። ማለትም ድሬዳዋ ይከብዳል፣ ትምህርትም ኳስም አንድ ላይ ማካሄድና አብዛኛው ጊዜ ለኳሱ ትኩረት ሰጥ ነበር። ማለትም ክላስ እስከ መፎረፍ ደረጃ ድረስ ለኳሱ ዋጋ ከፍያለሁና እግዚአብሔር ይህን ጊዜ አዘጋጅቶ ለዚህ በመድረሴ አመሰግናለሁ። ግን በጣም ይከብዳል። አንደኛ ነገር ቤተሰብ አለ። የራስን ፍላጎት ሳይሆን የቤተሰብንም ፍላጎት ታከብራለና ጎን ለጎን እያካሄድኩ ነበር እና እግዚአብሔር ይመስገን እግዚአብሔር ረድቶኝ ለዚህ ደርሻለሁ። በጣም ደስ ይላል ዳጊ። እስቲ በድሬዳዋ ዩኒቨርሲቲ ውስጥ የ2016 ጂሲ ካፕ ሲካሄድ ሎጂስቲክ በጣም ገራሚ ቲም፣ ድንቅ የሆነ ቲም፣ ጥሩ አቋም ላይ የነበረ ቲም ነው። በመሸነፉ ከዚህ በፊት ባረኩት ኢንተርቪዎች ሁሉም ሰው ቅር ተሰኝቷል እና የሚያነሱት ምክንያቶች አሉ። እሱንም ሰምተሃል ብዬ አስባለሁ። እስኪ በአንተ እይታ እንዴት ነው? ጥሩ ቲም፣ ጥሩ ተጫዋቾች አሏችሁ፣ አንተንም ጨምሮ በጣም ብዙ አድናቆት ያተረፉ ተጫዋቾች እናንተ መካከል አሉና ግን ለፍጻሜ ጨዋታ አልደረሳችሁም። እስኪ ስለዚህ አንዳንድ ነገር ብትለን። ያ ሎጂስቲክስ እንዳያችሁ ነው። ጥሩ ተጫዋች፣ ጥሩ አቋም ነበረ። አንዳንዴ ኳስ ደግሞ አንድ ቲም ነው የሚያሸንፈው። ይዘን ስንገባም ከሲቪልም እንዳያችሁት 50-50 ነው። እኛ ወይ እነሱ እናልፋለን ብለን ነበር። አጋጣሚ በተፈጠሩ ስህተቶች ነው ነጥብ ያጣነው። ያን ደግሞ የተወሰነ ሰው ብቻ ተወቃሽ ሳይሆን እንደ ቲም ሁላችንም ተወቃሾች ነው። ምክንያቱም የኬሌ ማለት ሳይሆን እኔም አለሁበት ቲሙ ላይ ከተወቀስኩም እኔም ጭምር ነው የምወቀሰው እና ቲሙ የተሻለ ቦታ መድረስ የሚችል ቲም ነበር። ያው አልተፈቀደልንም ማለት ነው። እግዚአብሔር ካላለ ደግሞ እውነት ነው። ብዙ ደጋፊዎች ያላችሁ ቲም ናችሁ። በጣም ብዙ ደጋፊዎቻችሁ ደግሞ በዛው ልክ ተከፍቷል፣ ደስ አላላችሁም። እናንተም በእርግጥ ተከፍታችኋልና ለነሱ የምትለው ነገር ካለ? ደጋፊውን ድጋሚ አግኝተን ብንክሰው ደስ ይለኝ ነበር። ግን ደግሞ ያው እኛ ተመራቂዎች ነን። ደስ የሚል ጊዜን አሳልፈናል ከደጋፊ ጋር ከክላስ ልጆች ጋር። ዲሲፕሊናቸው ደስ ይል ነበር፣ ቲም ስፒሪታቸው ደስ ይል ነበር። ከዚህ የባሰ ጊዜ ኖሮን የሆነ ጥሩ ነገር ከነሱ ጋር እናሳልፍ ደስ ይለኝ ነበር። ግን አልሆነም። ያው ይቅርታ እንጠይቃቸዋለን። አመሰግናለሁ። ዳጊን የዕለት ዕለት ኑሮ ውስጥ ምን ሞቲቬት አድርገዋል? ምን ያነሳሳዋል?
በትምህርቱም ይሁን በእግር ኳስ ዓለም ውስጥም ጠንካራ እንዲሆን እንዲበረታ የሚያደርገው ነገር ምንድን ነው? ሁሌም ነገ የተሻለ ይሆናል የሚል እምነት አለኝ። ከዛሬ ነገ የተሻለ ነው። ምክንያቱም ነገን አላየናትም እና ሁሌም የዛሬን ሳይሆን የነገን ነው የምናስበው። እኔ እዚህ ደርሳለሁ ብዬ አላሰብኩም ነበር። ነገ የተሻለ ስለሆነ ነው። ምናልባት ከዛሬ ነገ ይሻላል የሚባለው እና ነገ ይሻላል የሚል ሀሳብ ስላለኝ ነው። እሺ ዳጊ አመሰግናለሁ። እስኪ ዳጊን ከዓመታት በኋላ የት ነው የምንጠብቀው? የት እንሂድ? እግዚአብሔር ብሎ ብሔራዊ ቡድን ብቻው ደስ ይለኛል። ማለትም ዲላ ልጆች አሉ እና አስቻለው ታመነ፣ ጌታነህ አሁን ብቅ ያለው ደግሞ ወገኔ ገዛኸኝ ለብሔራዊ ቡድን እየጠሩ እየተጫወቱ ነውና ከእነሱ ተርታ አሰልፌ ብሔራዊ ቡድን ብጫወት ደስ ይለኛል። በጣም ደስ ይላል ዳጊ። እስኪ የትውልድ ቦታህን ብትነግረንና በዚሁ አጋጣሚ የድሬዳዋ ዩኒቨርሲቲ ተማሪዎችም አድናቂዎችም በጎልደን ሚዲያ ሰርቪስ የሚከታተሉ ተከታታዮቻችንም እዚሁ ብትነግረን ደስ ይለኛል። ትውልድ ቦታዬ በደቡብ ክልል ጌዲዮ ዞን ዲላ ከተማ ነው ያደኩት። ያው አብዛኛውም ዶን ቦስኮ ሊያውቁ ይችላሉ። ዶን ቦስኮ ትምህርት ቤት ነው ተምሬ ያደኩት። ኳስን ጎን ለጎን ነበር ማካሄደውና ያው ዲላ ደግሞ በኳስ የምትታወቅ ሀገር ናት፣ ለምለም ሀገር ናት። ፍራፍሬ እንደ ልብ ነው እና ለዛ ነው እኔም እንደዚህ ጠንከር ያልኩትና በጣም ደስ ይላል። ይሄ ፍራፍሬው ሰውን ያጠነክራል። አመሰግናለሁ። ፍራፍሬ በርካሽ ነው የምናገኘው። ጥሩ ነገር በቃ የተፈጥሮ ነገር ነው የምንጠቀመውና ምናልባት እድሉን ካገኛችሁ ጌዲዮን ዞን እንድትጎበኙ ጥሩ ፕሮሞት እያደረክልን ነው። እስቲ ከውጭ ዓለም የትኛው ቡድን ደጋፊ ነህ? እኔ የቼልሲ ደጋፊ ነኝ። ቼልሲ ደጋፊ ደስ ይሉኛል። ተቋቁር ተጫዋቾች፣ ብዙ አፍሪካዊ ተጫዋቾችን እና ደግሞ ቲም ጥሩ ሳይሆን ማሸነፍን አሳይቶናል እና የቼልሲ ደጋፊ ነኝ። ከሀገር ውስጥስ? ከሀገር ውስጥ ድሬዳዋ አሁንማ ቲቪ ነው ድሬዳዋ፣ የድሬዳዋ ደጋፊ። እኔማ እንደምንም የሆነ ነገር ላወጣጣክ ነበር፣ አምልጠኛል። አመሰግናለሁ። ጥሩ ቆይታ የነበረን። በመጨረሻም ዳጊ የምታስተላልፈው መልእክት ካለ የምትጨምርበት ነገር ካለ እድሉን ሰጠና በዩኒቨርሲቲ ቆይታችን ጥሩ ነገሮችን ብናደርግ ባይ ነኝ። ለሚያልፍ ነገር ማይሆን ነገሮችን ሰርተን ጊዜያችንን ከምናበላሽ ሰው ደግሞ በመልካም ጎናችን ብቻ ቢያነሳን ጥሩ ነው ባይ ነኝ። ምክንያቱም ነገ አንገናኝም። ነገ የሆነ ቦታ ሁላችንም በተለያየ ቦታ ነው እና እንትን የምናሳልፈው ያ ጊዜ ምሳሌ መሆን ብንችል እላለሁ። ዩኒቨርሲቲ ላይ ስንማር ለሰው ለመጪው ዋጭ ምሳሌ ሆነን ብናልፍ ባይ ነኝ። ስለነበረን ቆይታ እናመሰግናለን። እኔም አመሰግናለሁ። ቴንክ ዩ። በርቱ። ጨዋታው ጀምሯል። እንግዲህ ፓዲመን ባንኪንግ መርጅ በመሆን እንግዲህ ኤሌክትሪካል ኢንጂነሪንግን እያገጠሙ ይገኛሉ። ይህ 2016 ድሬዳዋ ዩኒቨርሲቲ ጂሲካ እንግዲህ ጥሩ ጨዋታ እናያለን ብለን ተስፋ እናደርጋለን። በሁለቱም በኩል እንግዲህ መልካሙን ሁሉ እንመኝላቸዋለን። እኔ ተማሪ ገሩ አበበ እባላለሁ። በድሬዳዋ ዩኒቨርሲቲ ተማሪዎች ህብረት የስፖርትና መዝናኛ ዘርፍ ኃላፊ ነኝ። አመሰግናለሁ ገሮ። እስኪ እስካሁን ስታካሂዱት የነበረው ያው ለወራት ዘልቋል ይሄ ጨዋታ ዛሬ ለፍጻሜ ደርሷል። ግን እና በዚህ ሂደት ውስጥ እንዴት ነው የምትገልጸው? እስኪ እዚህ በመድረሳችሁ የነበሩ ነገሮች መጥፎም ጥሩም ጎኖች አሉ። ብዙ ቻሌንጅን አሳልፈን ነው እዚህ የደረስነው። አንዳንድ የሚያስቸግሩን ነገሮች አሉ ከግብአትም አንጻር፣ ነገር ግን እሱን ተቋቁመን እዚህ ደርሰናል። ያው ዛሬ ፍጻሜውን ያገኛል። አሪፍ ነበር ብቻ። በጣም ጥሩ። እንግዲህ ኃላፊነት ላይ ስንሆን ብዙ ጊዜ የምንወስናቸው ውሳኔዎች አንዱን ወገን ያስደስተ ወይ ደግሞ አንዱን ወገን ላስደስት ይችላል እና እንዴት ነው ይሄንን ተቋቁማችሁ ተቻችላችሁ እዚህ ልትደርስ ተቻላችሁ? ይሄንን ብትገልጽልኝ። ልክ ነው። ያው ይሄ ነገር ኢሞሽናል የሚያደርግ ነገር ነው ኳስ እስከሆነ ድረስ አብዛኛውን ሰው ሊያስደስትም ላያስደስትም ይችላል። አንዱ ሲደሰት አንዱ ስለሚያዘም ማለት ነው። ነገር ግን እነዚህን ነገሮች ያው ከህግም አንጻር እያየናቸው ነው የምንሄደው። ያው ትዕግስተኛ መሆን አለበት። እዚህ ነገር ላይ ስትሆን ብዙ ነገር ትባላለህ። እነሱን ነገሮች በትዕግስት አልፈ ነው እዚህ ጋር መድረስ የምችለው እና ትዕግስት በጣም ወሳኝ ነገር ነው ብዬ አስባለሁ። አመሰግናለሁ። ከዚህ በተጨማሪ እስኪ አብዛኛው በድሬዳዋ ዩኒቨርሲቲ ስቴዲየም ውስጥ በመገኘት ጨዋታዎቹ ሲከታተሉ የነበሩ ሰዎች ጥያቄ የሆነባቸው ነገር አለ። ከውሳኔዎች ጋር ተያይዞ ጤናዎች በጣም ጥሩ አቋም ላይ ነበሩ። በነበራቸው ጨዋታ ደግሞ ሁሉንም ጨዋታ እንዳሸነፉ ነው ደጋፊዎች የሚያውቁትና ግን ባልታወቀ ደጋፊዎቹ እስካሁን ግልጽ ባልሆነላቸው ምክንያት ከጨዋታ ውጪ ሊሆን ችለዋል። እስኪ ምን ነበር? ለምንድን ነው የተቀጡት? በዚህ አጋጣሚ ብትገልጽልኝ። ይሄን ልክ ነው። ጤናዎች ያው እንደምታውቁት ሶስቱንም ጨዋታ ነው ያሸነፉት። ነገር ግን ያው በእግር ኳስ ህግ
አንድ ያልተፈቀደ ተጫዋች ቲም ውስጥ ከተገኘ ለተቃራኒ ቲም ፎርፌ ይሰጣል። በዛ ምክንያት ጤና ውስጥ ኮሚቴውና አዘጋጅ አካሉ ማያውቀው ተጫዋች ነበር። በዛ ምክንያት ነው ውጤቶቹ የተሰረዙባቸው እንጂ ያው እንደ አያችሁት ከሆነ ጤና በጣም አሪፍ ቡድንና ጥሩ ጨዋታ ሲያሳየን የነበረ ቲም ነው። ነገር ግን ያው ሕግ ስለሆነ ምንም ማድረግ አይቻልም። በዛ ምክንያት ነው ከውድድሩ የወጣው ማለት ነው። አመሰግናለሁ። ከዚህ በፊት ከሰዎች ጋር ከድሬዳዋ ዩኒቨርሲቲ ስቴዲየም ውስጥ በመገኘት ጨዋታውን ሲከታተሉ ከነበሩት ሰዎች ጋር ባረኩት ኢንተርቪው ባይወርቁ ብላችሁ የምታስቡት ቲሞች ሲባሉ ሎጂስቲክስ እና ሳይኮሎጂ ነው ያሉ። እስኪ በዚህ ላይ ምን አይነት አስተያየት አለ? ለምንድን ነው እነሱ ለፍጻሜ ጨዋታ መድረስ ያልቻሉ? ጥሩ አቋም ላይ የነበሩ ቲሞች ስለሆኑ በአንተ እይታ እስኪ እንዴት ነው የሚገልጸው? ልክ ነው። እግር ኳስ ላይ እንዲህ አይነት ነገሮች ያጋጥማሉ። በጣም አሪፍ የምንላቸው ቲሞች ተሸንፎ እናገኛቸዋለን። ያው ሎጂስቲክ አሪፍ ቲም ነበር። መሀላቸውም ፊት ለፊታቸውም በጣም አሪፍ ነበር። ያው ግን ትንሽ የዛን ቀን ያየሁት ነገር ቤንች እምቢ ምናምን እስከ ማለት ድረስ የደረሰ ተጫዋች ነበር። ሜቢ ያ ነገር ሊሆን ይችላል። እና አሪፍ ቲም ነበር ብቻ በአጠቃላይ እግር ኳስ ላይ ደግሞ ያው አንዳንዴ አሪፍ ቲሞችም ይሸነፋሉ። በዛ ምክንያት ይመስለናል። ሳይኮሎጂ ደግሞ ያው እንደምታውቁት ነው። ሚድፊልደራቸው መሀላቸው ቤስት ነው። ኢቭን ከጀርባቸውም አሪፍ ነበሩ። ያው እነሱም በዛ ምክንያት ነው እንግዲህ። አመሰግናለሁ ገሩ። እስኪ እስካሁን ያው ሁሉንም ጨዋታ ስትከታተል ነበር፣ ኃላፊነትም ስላለብህ እዚህ እየተገኘ ሁሉንም ጨዋታ ስትከታተል ስለነበር እስኪ በብቃታቸው ያስደመሙ አጀብ ያስባሉ ተጫዋቾች ዛሬ ከሚጫወቱት ሊሆን ይችላል፣ ከዚህ በፊት ከተጫወቱትና ከተሸነፉት ቲሞች ውስጥ ሊሆን ይችላል፣ በጣም ያስደመሙ አጀብ ያስባሉ ብቃት ድንቅ ብቃት ያላቸው ብለን የምታስባቸው ተጫዋቾች ካሉ ብትነግረን። አሪፍ ተጫዋቾችን አይተናል። ብዙ ናቸው፣ ያው በቁጥር ብዙ ናቸው። ነገር ግን ለስም ለመጥቀስ ያህል ከወደቁ ቲሞች ሎጂስቲክ የሚጫወተው ዳግም ደጉ የሚባል ተጫዋች ነበር። እሱ አሪፍ ነገር ሲያሳየን ነበር። ከነሱ ውስጥ ባይዘው አሪፍ ናቸው። ፊት ለፊታቸውም አሪፍ ልጆች ነበሩ። ከሳይኮሎጂ 4 ቁጥሩ አሪፍ እየተንቀሳቀሰ ነበር መሀል ላይ። እዚህ አሁን ካሉት ደግሞ ዶል ከባንኪንግ በጣም ምርጥ ተጫዋች ነው። አሪፍ እየተንቀሳቀሰ የሚገኝ ተጫዋች ነው። በኤሌክትሪካል በኩልም ፔፔ በዲፌንስ በኩል አሪፍ የሚንቀሳቀስ ልጅ ነው። ብዙዎች አሉ፣ ግን ያው እነዚህን ስም ለመጥቀስ ያህል ነው። አመሰግናለሁ ገሩ። እስኪ ጨዋታው ሲካሄድ የነበረው እስካሁን ሲካሄድ በነበረበት ወቅት የዲስፕሊን ጉዳይ እንዴት ነው ያየኸው? ተጫዋቾች እንዲሁም ደጋፊዎች የሚያሳዩ ዲስፕሊን ወር የሰላምና ጸጥታ ጉዳይ እንዴት አየኸው? ዲሲፕሊን ያው እግር ኳስ ላይ ወሳኝ ነገር ነው። ነገር ግን አንዳንድ የሚያስቸግሩ ነገሮች ነበሩ። በጣም አስቸጋሪ የሆኑ ነገሮች ነበሩ። እነሱን ነገሮችም ያው በትዕግስትና በሕግ በኩል አብሮ በማስኬድ አልፈነዋል። ኖርማል ነገር ነው። እስካሁን የከፋ ነገር አላጋጠመንም። በጣም ደስ ይላል። እስኪ እናንተ እንደ ኮሚቴ ይህን ጨዋታ ስታካሂዱ ምናልባት የረዳዋችሁ የደገፋችሁ አካላት ካሉ? አንዳንድ ሰፖርት ያደረጉን አካላት አሉ። ከተማሪዎች ህብረት ስጀምር ተማሪዎች ህብረት ብዙ ነገሮችን ያው ኃላፊነት ስላለበትም ሰፖርት ሲያደርገን ነበር። ሌላ ያው ኮሚቴ በጣም አሪፍ ሲንቀሳቀሱ ነበር እና ሌላው ደግሞ ከግቢ የተወሰነ ውሃ ሰፖርት ሲያደርጉን ነበር። እነዚህ ነው ያሉ ነገሮች። አመሰግናለሁ። የቃለ መጠይቅን ጨርሻለሁ። በስተመጨረሻ የምታስተላልፈው መልእክትና የምትጨምረው ነገር ካለ? ሻምሎ ነገር ቢኖር ያው ይሄ ከትምህርት ጎን ለጎን አንዱ ላይፍ ነው እና ካየናቸው ነገሮች በጣም ሚሞሪ የሚሆነን ነገር ነው ለተመራቂዎች ማለት ነው። አሪፍ ሚሞሪ የሚሆነን ነገር ነው። ያው ከዛ ያዥ አንድ ጥያቄ ልጨምርልህ። ዛሬ ከምትጫወቱት የፍጻሜ ጨዋታ እየተካሄደ ነው። ያው አንተ መሪን ስለሆንክ የኮሚቴ ኃላፊም ስለሆንክ ኮሚቴ ውስጥም ግሉ ሚራን ስላለ ኒውትራል ነው መሆን ያለብህ። ግን በውስጥ አዋቂነት ያው ሁላችንም የምንደግፈው ቲም ሊኖር ይችላልና የኤሌክትሪካል እንደ ኮምፒውተር ኢንጂነሪንግ ተማሪ እንደመሆንህ መጠን የትኛውን ቲም ዋንጫ ቢያነሳ ደስ ይላል? የትኛውን ቲም ደጋፊ ነው? ልክ ነው። ያው እዚህ ቦታ ላይ ስትሆን ኒውትራል ነው መሆን ያለብህ። ነገሮች ስትወስን ኒውትራል ሆነ ነው። ነገር ግን እዚህ ጋር በሜዳ ውስጥ የሚጫወተው ቡድን ቢያሸንፍ ኖርማል ነው። ነገር ግን እንደ ኤሌክትሪካል እንደ ኮምፒውተር ኢንጂነሪንግ ተማሪ የዲፓርትመንቴ ልጆች ዋንጫውን ቢያነሱ ደስ ይለኛል። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ። አመሰግናለሁ። አሪፍ ነው።
على كاميرا سيدا كاميرا أنا تولو سدو داجي لا سكيا جوال كالي سيونا يلا بيت Junior Lima State